ኢየሱስ ያድናል። አሜን አሜን። ሌላ ስብከት የለንም፣ ሌላ ወሬ የለንም። የምናወራው ይሄ ነው። የእግዚአብሔር ቃል እኮ በጣም ይገርማል። የእግዚአብሔር ቃል ተጨዋወቱት ይላል። አይገርም? ተጨዋወቱት። ይሄ መደበኛ ሆነ ስብከት ትምህርት ብቻ አይደለም። ሻይ ስትጠጣ አይገርም? ከጓደኛ ጋር ወክ ስታርግም ቤትም ሌሊትም ቀንም ተጫወተው። የእግዚአብሔር ቃል ማን ነው? ከዘፍጥረት እስከ ራእይ መርምርና ንገረኝ አንድ ነው። እሱ ኢየሱስ ይባላል። ሃሌሉያ! ኢየሱስ ይባላል። አይገርም? ከዘፍጥረት እስከ ራእይ የፈለከውን አምጣ። እነ ሙሴ ልታነሳ ትችላለህ፣ አብርሃም ልትል ትችላለህ፣ ነቢያቱ ልጠራ ትችላለህ። እነሱ ሁሉ ግን አቅጣጫቸው አንድ ነው፣ ወደ ኢየሱስ ነው የሚመሩህ። ኢየሱስ ጌታ ነው። ስለዚህ ሁልህ አባቶች የተናገሩለት፣ ነቢያቶች የተነበዩለት፣ ፕራክቲካሊ ሐዋርያት አብረውት የነበሩት የጻፉለት እሱ ኢየሱስ የኔና ያንተ መድህናችን፣ ጌታችን፣ አባታችን፣ አምላካችን፣ ወንድማችን በብዙ መከራ የተነገረ እውነት በብዙ ስንፍና እውነትነቱን አይሽርም። እኛ ልንሰንፍ እንችላለን። በብዙ መከራ እኛ ጋር የደረሰ እውነት በብዙ ስንፍና እውነትነቱ አይሻርም። ማንም ሊቀብረው አይችል። እኔ እናንተ ብንናገር ምናተርፈው ለራሳችን ነው። ለኢየሱስ ምን ጨምረው ምን ቀንሰውም የለም። አባቱ ኦሬዲ አክብሮታል። ከፍ ከፍ አድርጎታል። ከስሞች ሁሉ የበለጠውን ስም ሰጥቶታል። ስሙን ቀብቶ እሳት አድርጎበታል። እንድንበት ዘንድ አንድ ጊዜ ሴት አድርጓል። አሁን በአባቱ ቀኝ አለ። እኛ ልናወጣ ልናወርደው አንችልም። እሱ ከዘመናት በፊት የነበረ ነው። ዓለምን አሳልፎ የሚኖር ነው። እሱ እግዚአብሔር ወልድ ነው። ስንናገር የምንጠቀመው እኔና አንተ ነን። ስለዚህ ለጥቅምህ ውጣና ተናገር። ለጥቅምህ ውጣና ኢየሱስን መስክረው። ለጥቅምህ ውጣና ኢየሱስ ጌታ ነው በል። ቸርች የምትመጣው ለፈውስ ብቻ እንዳይሆን። ይሄ ስጋ ይሞታል አንድ ቀን። ጨጓራ ዳነ፣ ጉበት ደግሞ ይታመማል። እግር ሲድን ደግሞ አይነ የሆነ ኬዝ ይፈጥራል። ጣጣኛ ነው ይሄ ሰውነት። አንዴ እስኪረግፍ ከላያችን ላይ ያማይበሰብሰውን እስክንለብስ ድረስ ጣጣኛ ነው ይሄ። ተወሱ የሚቀድማል ኢየሱስ። ኢየሱስ የሚባል ግዴላችሁም ይሄን ስም ወደዱት። እማንረባውን እኛን እምንጠቅም አድርጎ ሰው ያደረገ በደሙ የተከፈለው ወርቅ አይደለም፣ የተከፈለው አልማዝ አይደለም፣ የተከፈለው ገንዘብ አይደለም፣ የተከፈለው ንጹህ ደም ነው። እናገረዋለሁ፣ ይሄን ደም እናገረዋለሁ።